ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ይደርሳችሁ ያለን የኢቢኤስ ሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ጤና ይስጥልኝ እንደምንውላችኋል ዜና እናሰማለን ህዝቦች ስለነጻነታቸው ስለመብታቸው እንዳይታገሉ በጠመንጃ አፎሙስ ጨፍልቆ ለመግዛት አዳዲስ የጦር አባላትን አሰልጥኖ በማስመረቅ ተወጥሮ ይገኛል ወያኔ የወያኔ አገዛዝ በልዩ ልዩ የጦር ማሰልጠኛ የነበሩ ወታደሮችን አስመርቋል በዚህ ምረቃ በዓል ላይ ከከፍተኛ ኃላፊነት የተነሱ የጦር አለቆች እንዲታዩ አድርጓል ከሰሜን እዝ ኃላፊነት የተነሳው የመከላከያ የስልጠናና የመምሪያ ኃላፊ የጦር አለቃ ጣረ መኮንን በጦላይ የሰለጠኑ ወታደሮችን ሲመርቅ በምዕራብ እዝ አዛዥ የሆነው ብርሃኑ ዱላ ከብሸለቆ የሰለጠኑ ወታደሮችን አስመርቋል ከብላቴና ወታደር ማሰልጠኛ ልዩ ኮማንዶችን ያስመረቀው አዛዥ አሰፋ ቸኮል አስመርቋል ወያኔ ራሱን በመሳሪያ ከቦ እድሜውን ለማራዘም የህዝቦችን ነጻነት ለመግፈፍ ሆን ብሎ ቀንና ለሊት እየጣረ እየሰራ ይገኛል ዛሬም ወታደሮች እየተመረቁ ይገኛል ግን ህዝቦች ነጻነትን እየጠየቁ እንዳለ ከቦታው የሚመጣ መረጃዎች ይገልጻሉ አፍቃሪ ወያኔ ሆነው ሪፖርተር ጋዜጣ እንደዘገበው የወያኔ ቡድን ባለፉት 10 ዓመታት የህዝብና የመንግስት ንብረትን የነበረውን ለግል ነጋዴዎች በመሸጥ 4 ቢሊዮን ብር በመሰብሰብና ከሽያጩ 18 ቢሊዮን ብር ማግኘት እንደነበረበት ተዘግቧል 14 ቢሊዮን ብር በአሁኑ ወቅት የት እንደገባ ደብዛው እንደጠፋ ነው ሪፖርተር ጋዜጣ የዘገበው የመንግስትና የህዝብ ሀብት የሚከታተለው ኤጀንሲ የወያኔው ካድሬ አቶ በየነ ገብረ መስቀል በማናለበኝነት የመንግስትን ንብረት ለካድሬዎች ያላንዳች ውል በመሸጥ ለባለስልጣን አሳልፈው በወደቀ ዋጋ እየሸጡ የሀገሪቷን ሀብት ሀገሪቷንም አደጋ ላይ ዳርጓታል ሲል ሪፖርተር ጋዜጣ ዘግቧል አንድነት ለዲሞክራሲና ለፍትህ ፓርቲ አንድነት የመላው ኢትዮጵያ አንድነት ድርጅት መኢአድ 1018ኛው የአድዋ በዓልን ምክንያት በማድረግ ከቀበና ከሚገኘው የአንድነት ጽፈት ቤት ተነስቶ በምኒልክ አደባባይ ሲደርሱ የአበባ ጉንጉን በማስቀመጥ ጉዞ ወደ መኢአድ ጽፈት ቤት በማድረግ ስለ አድዋ ድል በዓል ውይይት እንደሚያደርጉ የካቲት 19 2006 ዓ.ም ደብዳቤ ቢያስገቡም በዛሬ ዕለት አዲስ አበባ መስተዳደር ሰላማዊ ሰልፉን እንዳልተቀበለውና ሀገራዊ ስብሰባ እንደሚካሄድበት ገልጾላቸዋል ዜናው በዚያ በቃ መልካም ቆይታ ከቀሪው ፕሮግራማችን ጋር አድማጮች እንደምን አላችሁ ያው እንግዲህ ባለፈው 2 አመታት እንደሚታወቀው ሰይፈ ነበልባል በአየር ላይ ለናንተ ወቅታዊ መረጃዎችን በማቀበል እና አስፈላጊ ሰዎችን በማቅረብ ያነጋገረ መረጃ ሲሰጣችሁ ቆይቷል እናም እስከዛሬ ድረስ እንግዲህ በራሱ ወጪና በራሱ የሚጠቅም መረጃዎችን ሲያቀርብላችሁ ቆይቷል እንደሚታወቀው መቼም እንግዲህ ሁሉ ነገር የሚሰራው በገንዘብ ነውና ዛሬ ደግሞ ሰይፈ ነበልባል ከናንተ እርዳታን ፈልጓል መቼም እንግዲህ የኦሮሞን ነገር አንስቶ ጠቃሚ መረጃዎችን በማስተላለፍ ረገድ ከፍተኛው ሚና ሲጫወት መቆየቱንም የሚታወቅ ነው እናም ዛሬ ደግሞ ከናንተ እርዳታን ይፈልጋል ያም እርዳታ እንግዲህ ለማድረግ ከኦሮሞ ልጆች ከፍተኛ ርብርብ ይፈልጋል መቼም የሰይፈ ነበልባል ራዲዮም እናንተኑ ተማምኖ ይሄንን መልእክት ለማስተላለፍ ተገዷል ማለት ይቻላል እናም ምናልባት ውድ የሰይፈ ነበልባል አድማጮች ተከታታዮች በሙሉ ሰይፈ ነበልባልን እንድንታደገውና እንድንረዳው አስፈላጊ ነው እናም ምናልባት ለመርዳት የምትፈልጉ ካላችሁ አካውንቱን ከዚህ በመቀጠል ልናገር እችላለሁ አካውንት ነምበሩ እንግዲህ ቼዝ ባንክ አካውንት ነምበር 84925646 ነው በድጋሚ አካውንት ነምበሩ 84925646 ነው ሮቲንግ ነምበሩ ደግሞ 11000514 ነው ምናልባትም በሌላ ባንክ ደግሞ መርዳትም
የምትፈልጉ ተጨማሪ ባንክ ማለት ነው ዌልስ ፋርጎ አካውንት ነምበር 39386974 ነው። አካውንት ነምበሩ በድጋሚ 39386974 ነው። ቮቲንግ ነምበሩ 11900659 ነው። ቮቲንግ ነምበሩ 11900659 ነው። ምናልባትም መረጃ ማግኘት የምትፈልጉ ከሆነ በበለጠ ለመነጋገር የምትፈልጉ ከሆነ ስልክ ቁጥራችን ወይም ያዘጋጁ ስልክ ቁጥር 713-898-7575 ነው። 713-298-7575 ነው። መቼም እንግዲህ ይህንን ራዲዮ ዋልታና ማገርና ምሰሶ ናችሁ እንድትረዱትና ሴፍም ደግሞ በበለጠ ከዚህ በበለጠ እንግዶችን፣ አዋቂዎችን፣ ባለታሪኮችን፣ ተበዳዮችን እያቀረበ የፖለቲካ ድርጅቶችን፣ ሲቪክ ማህበራትን በጠቅላላ እያቀረበ እንዲነጋገርና እናንተም ደግሞ እውቀት እንድትጨብጡ ከፈለጋችሁ ከሴፈ ነበልባል ጎን ጋር በመቆም እንድትረዱት ነው። በድጋሚ እንግዲህ አደራችሁን ሴፈ ነበልባል ከእናንተ እርዳታ ይፈልጋል። በበለጠ መረጃ አሁንም ልድገመው ስልክ ቁጥሩን 713-298-7575 ነው። 713-298-7575 ነው። ምናልባትም ቼክ መላክ የምትፈልጉ ከሆነ ወይም ደግሞ በፔፓል መክፈል የምትፈልጉ ከሆነ ayantu.com ላይ በፔፓል መክፈል የምትፈልጉ ከሆነ እዛው ላይ አለ። ባተሙን ተጭናችሁ ሴፈ ነበልባል የሚለውን ayantu.com ላይ በመግባት ልትረዱት ትችላላችሁ። ቼክም ደግሞ መላክ የምትፈልጉ ከሆነ በዚህ ስልክ ቁጥር በሰጠናችሁ ስልክ ቁጥር በመደወል እንዴት እንደምትልኩ እንነግራችኋለን ማለት ነው። እግዚአብሔር ይስጥልን። እርግጠኛ ነኝ የኦሮሞ ልጆች ከሴፍ ጋር ቆማችሁ በአየር ላይ እንዲቆይና ለወደፊትም የበለጠ ስራ እንዲሰራ እንድታደርጉት ነው እየተማጸነን ያለ ነው። በዚሁ እናመሰግናለን። ታንክ ዩ። Ni
የኡጋዴን ባለስልጣናትን እጄ ቀርብ ያለው አቶ ሐሰን ጤና ይስጥልኝ። እስኪ በኡጋዴን ውስጥ የሥራ ድርሻዎትን ይግለጹልኝ። የሥራ ድርሻዬ የውጭ ጉዳይ ኮሚቴ አባልና የኢትዮጵያ ጉዳዮች ኃላፊ ነኝ። መልካም አቶ ሐሰን እንግዲህ ለውይይቱ ፈቃደኛ ሆኖ ስለቀረቡ አመሰግናለሁኝ። አቶ ሐሰን ባለፈው ባወጣችሁት መግለጫ ላይ እንደተመለከትኩት የኢህአዴግ ባለስልጣን ወይም አመራሮች ጠንካራ የሆኑ የፖለቲካ አመራሮችን በተለያየ ጥቅም ደልለው ለራሳቸው ለማድረግ ይሞክራሉ ብላችሁ አውጣችኋል መግለጫውን። ምናልባት እናንተ እንደምትሉት ከሆነ ሁለት የናንተ ባለስልጣናቶች በወያኔ እጅ ውስጥ እንዳሉ እናውቃለን። እነዚህ ባለስልጣናቶች በዚህ ጥቅም ተደልለው ይሆን? በጣም ከዚህ ራቄ ነው እና እነዚህ ሁለት የኛ ኃላፊዎች በኬንያ ላይ ነበረ ናይሮቢ ለሰላም ድርድሩ ለሶስተኛ ዙር ነው የመጡት እና በኢትዮጵያ ሰላይ ቡድኖች ናቸው እና ታፍነው ወደ ኢትዮጵያ የተወሰዱት ከናይሮቢ ወደ የተወሰዱት ታፍነው ነው እንጂ በግላቸው የፈለጉት በፍላጎት አይደለም እና ይህ ከነሱ ጋር የሚገናኝ ጉዳይ አይደለም። መግለጫው እንደሚጠቅሰው ከአሁን በፊት ከጀርመን ሀገር የተወሰነ ግለሰብ ሰላዲን ነው የሚባል የሚጠቅሰው እንጂ እነሱ አይጠቅስም። ምክንያቱም እነሱ ከዛ የተለየ ነው። ምክንያቱም እነሱ የሚፈልጉት የኢትዮጵያ ወይም የወያኔ መንግስት ለፕሮፓጋንዳ አሁን ብሎ የሚጠቀምባቸው ስልቶች አሉ። ይህ ስሌት ደግሞ አይሰራላቸው። ምክንያቱም የኢትዮጵያ ፍላጎትና የእነሱ ፕሮፓጋንዳ በጣም የተራራቀ ነው። መልካም። የድርጅታችሁ አመራሮች በአሁኑ ወቅት በምን ሁኔታ ላይ ይገኛሉ? በወያኔ እጅ የወደቁት እንደው ምናልባት እነሱ ለማስፈታት ድርድር ጀምራችሁ ይሆን? ከወደ ውስጥ የሚደርሰን መረጃ እንደሚያሳየው ያው በደብረ ዘይት የጦር ሆስፒታል ነው ያሉት እና ከናይሮቢ ሲታፈኑ ወይም ሲታገቱ እነሱም ለመከላከል ብለው ግብግብ ተፈጥሮ ነበረ። ግብገባ ስለደረሰባቸው ቆስለው ነው አሁን በጦር ሆስፒታል ላይ የሚገኙት እና ሕክምና የተደረገላቸው በእስር ቤት ሆነው ነው ሕክምና የተደረገላቸው የሚኖሩት። መልካም። እነዚህም ባለስልጣናቶች ለማስፈታት በእናንተ በኩል ነው የተጀመረ ነገር ይኖር ድርድር? አዎ ብዙ ነገሮችን እየሰራ ነው። በዚህም ምክንያት ነው በብዙ ሁኔታ የተወጠር ነው እና በተለያዩ ዲፕሎማሲያዊ ስራዎችን እየሰራን ነው። ከኬንያ መንግስት ጋር ተነጋግረናል። በሰላም ተፈተው እንዲመለሱ እና ከቤተሰቦቻቸው ጋር እንዲቀላቀሉ ነው የጠየቅናቸው። የኬንያ መንግስትም በዚህ በኩል እየሰራ ነው። ዩናይትድ ኔሽንም እና የተለያዩ ሀያል ሀገሮችን እንደ እንግሊዝ እንደ አሜሪካ ሌሎችንም ስዊዘርላንድንም ጨምሮ ኖርዌይንም ጨምሮ ወረቀቶችን ጽፈናል፣ መስንም አግኝተናል እና በዚህ በብዙ የዲፕሎማሲ ስራዎች እየሰራን ነው እና ኢንተርናሽናል ሬድ ክሮስንም በዚህ ጉዳይ ጣልቃ ገብቶ ጤንነታቸውን እንዲጠብቅና የሰብአዊ መብታቸው እንዲከበር ጥረት በማድረግ ላይ ነው ያለው። ቃውን ሲገልጹልኝ አቶ ሐሰን እንዳሉት ከኬንያ መንግስት ጋር እየተነጋገርን ነው ብለዋል። ከነዚህ ባለስልጣናቶች ደግሞ ታፍነው የሄዱት ከኬንያ ሀገር ነው ማለት አንድ ሉዓላዊነት ሀገር ያላት እንደ ሌላ መንግስት ድንበሯን ጥሶ ገብቶ ተቃዋሚ ኃይልን አፍኖ ወስዷልና ምንድነው የምትደራደሩት? ኬንያ አሳልፋ እስከሰጠች ድረስ ኬንያ መጠየቅ ሲገባት ከደሷ ጋር የምትደራደሩበት መንገድ ምንድነው ይሆን? ይሄ እንኳን ሀሳብ ትክክል አይመስሉም። ምክንያቱም የኬንያ መንግስት አይደለም እነዚህን አፍኖ የእኛን ኃላፊዎችን አፍኖ ወደ ኢትዮጵያ ያሳለፈው። ሁለት የኬንያ ፖሊሶች ናቸው። አንደኛው ሻለቃ ሲሆኑ ሌላው ደግሞ ሻለቃ ሳናቀም እና ሁለቱ ናቸው ከኢትዮጵያ ሰላዮች ጋር ተስማምተው ይህንን ሴራ የሰሩት እንጂ በአጠቃላይ የኬንያ መንግስት ይህንን ይቃወማል። በዚህ በፓርላማ ላው ደግሞ በኬንያ ፓርላማ ላይ እንትን ድቤት ተደርጎ ነበር በዚህ ጉዳይ ዙሪያ እና አንድ ሀገር ሉዓላዊ ሀገር እንደዚህ የኢትዮጵያ ሰላዮች ድንበርን ጥሶ ይህንን ስራ ለመስራት እንዴት ይቻላል ብሎ ነው ክርክር በፓርላማ ውስጥ የተፈጠረው እና የኬንያ መንግስት አይደለም ይህንን ስራ የሰራው። ሁለት ግለሰቦች ናቸው። ሁለቱም ታስረው ያው ከ4 ሚሊዮን ሽሊንግ የኬንያ
ሽልንግ ነው በዋስ የተፈቱት። ይህ ደግሞ የሚያሳየው ከአሁን በፊት ያልተጠየቀ ዋስትና ነው አሁን የተጠየቁት እነዚህ ግለሰቦች። ይህ ደግሞ የሚያሳየው እነሱ ይህንን ሴራ በመሰራታቸው ይህንን ገንዘብ ለማግኘት አልቻሉም። ለማስቀመጥ እንደ ቦንድ ለማስቀመጥ አልቻሉም እና ከአሁን በፊት በኬንያ ሀገር ይህንን ያህል በዋስትና እንዲለቀቁ የተጠየቀ ይህን ያህል ገንዘብ የለም እና መጀመሪያ ጊዜ ነው በኬንያ ታሪክ ውስጥ። አቶ ሐሰን እንግዲህ መጀመሪያም ቀደም እንደገለጹት ሀያል ሀገራት ጋራ እንደተጻጻፋችሁ መልስም እንዳገኛችሁ ገልጸዋል። ምናልባት ለአድማጮቻችን ግልጽ ቢያደርጉ እናንተ ደብዳቤ ጽፋችኋል፣ እነዛ ሀያል ሀገሮች ደግሞ ምን አይነት መልስ መለሱላችሁ? ያው ከአሁን በፊት እንደገለጸው መልሱም ከክፍሎቹ አግኝተዋል። ክፍሎቹም ደግሞ መልስ በመጠበቅ ላይ ነው ያለ ነው እና እንደሚያሳይ የጻፉልን መልስ እንደሚያሳየው ያው የኢትዮጵያ መንግስት እንደ መንግስት ነው የሚያውቁት እንጂ ለተረሪስት አያውቁም ነበረ እና እኛ ደግሞ እናሸነጠራቸው ይህ መንግስት ሳይሆን የህዝቡ አንድ ክፍል እና ተረሪስት ሽብርተኛ የሆነ መንግስት ነው እና በጣም ነው ያስገረማቸው እና ስንበቲም ለእኛ አሳይቷል። ከእኛ ጋርም ያው የደረሰንን ባልደረቦቻችን ወይም በኃላፊዎቻችን ጋር በደረሰው በደል ያው በመካፈል ላይ ነው አሁን በአሁኑ ጊዜ ያሉት እና ይሁን እንዲሁም ይህን ስለዚህ ጋዜጣዊ መግለጫ አውጥቷል እና ይህ የወያኔ መንግስት ሳይሆን ሽብርተኛ መንግስት ነው እና በየቦታው እነዚህ እንኳን የኛ ኃላፊዎች ጠመንጃቸውን አንስተው ለሞትም ተዘጋጅተው ነበረ። ግን ሲቪል ህዝብ ምንም አይነት መከላከያ የሌላቸውን በየሀገሩ የተከተሉ ጅቡቲም ቢሆን ሶማሊያም ቢሆን ኬንያም ቢሆን ጎረቤት ሀገሮችን የተከተላቸው ህዝቡን በማራወጥ ላይ ይገኛሉ የወያኔ ሰላይ ክፍሎች እና ይህ ደግሞ የሚያሳየው ያው የህዝቡን ፍላጎት ለማታገት ሲባል ነው የሚደረገው እንጂ ህዝቡ ደግሞ በእንደዚህ አይነት መንገድ ነጻነቱን፣ እኩልነቱን፣ ፍትህን የሚያገኘው በጠመንጃ ነው። እነሱም ራሳቸው የመጡት በጠመንጃ ነው እና ህዝቡን መስዋዕትነት ከፍሎ ምንም ቢሆን የራሳቸውን ነጻነት ከወያኔ መንግስት ማግኘት የሚፈልጉት። መልካም አቶ ሐሰን እንግዲህ እነዚህ ሁለት ባለስልጣናቶች በኡጋዴን ውስጥ የስራ ድርሻቸው ወይም ስልጣናቸው ምን ይሆን? ምናልባት እነዚህ ሁለት ባለስልጣናቶች በመያዛቸው የኡጋዴን ነጻ አውጪ ግንባር እንደው ተዳክሟል ማለት ይቻላል? አሰማው ይቅርታ የታሰሩት ባለስልጣናችሁ ወይም ሁለቱ ባለስልጣናት የስራ ድርሻቸው ምን ይሆን? እነኚህ ባለስልጣናቶች ከተያዙ በኋላ የድርጅታችሁ ወይም ኡጋዴን እንደው ተዳክሟል ማለት ይቻላል? ጦሩ ተዳክሟል? ይሄ እንኳን ሁለቱ ባለስልጣናቶቹ አንደኛው የስራ አስፈጻሚ ኮሚቴ አባል ነበረ፣ ሁለተኛው ደግሞ ማዕከላዊ ኮሚቴ አባል ነበረ እና በዚህ እንኳን የወረን ብሔራዊ ነጻ አውጪ ግንባር በሁለት ባለስልጣናት ተይዞ ሊዳከም አይችልም። ምክንያቱም የህዝብ ፍላጎት ነው። የወረን ብሔራዊ ነጻ አውጪ ግንባር የሚያንጸባርቀው የህዝብ ፍላጎት ነው እንጂ በሁለት ግለሰቦች ወይም ባለስልጣኖቻችን ተይዞ ሊዳከም ይቻላል ማለት አይቻልም። ምክንያቱም ይህ የህዝብ ፍላጎት ነው እና ብዙ ባለስልጣኖችም አሉን፣ ሊተኩም የሚችሉ ግለሰቦችም አሉ እና በጣም ያሳዝናል ስለ ሁኔታው የተከሰተው ሁኔታ። ግን ነገር ግን ይህ ህዝቡን የሚያሳየው የህዝቡን ፍላጎትና ህዝቡ ራሱን አብሮ ጉልበቱን አጠራክሮ አንድነቱን አጠራክሮ ነው ሆይ ብሎ ጦርነት ላይ ሊገቡት እንጂ ምንም የሚቀንስ ጉዳይ አይደለም እና ከአሁን በፊት ስራ የነበራቸውን ስራ አጣጥፈን ነው ከወያኔ ጋር የሚታገለው እንጂ ምንም ድክመት ሊያመጣ የሚችል ጉዳይ አይደለም። ያው እንግዲህ እንደሚታወቀው አቶ ሐሰን ወያኔንም የምናውቀው ጠንከር ያለ ተቃዋሚ ሲታገል ድርድር ይጠይቃል፣ ሲዋጋ ድርድር ይጠይቃል። የኡጋዴን ነጻ አውጪ ግንባር እንግዲህ በአሁን ሰዓት ጠንካራ ተቃዋሚ ፓርቲ ወይም ተዋጊ እንደሆነ ማንም የሚመሰክረው ነው። ለዚህም ነው ወያኔ ድርድር በተደጋጋሚ እየጠየቀ ያለው። በአሁኑ ወቅት የኡጋዴን ነጻ አውጪ ግንባር የወያኔን ድንበር ወይም አክራሪ ሰራዊት መትቻለሁ የሚለው አለ? ጥያቄ የኡጋዴን ነጻ አውጪ ግንባር እንደሚዋጋ ይታወቃል። በአሁኑ ወቅት ወያኔን አጥቅቶ እዚህ ጋር ይሄን ያህል ሰራዊት ገድያለሁ ይሄንን ማርኬያለሁ የሚለው በአሁኑ ወቅት እነዚህ ሁለት ባለስልጣናቶች ከተያዙ በኋላ ኡጋዴን ይሄን ድርጊት ፈጽሟል?
በየቀኑ የወሬና ሀገር ያው እንደምታወቀው ካምቦ ቤትም እንደገለጽ ነው የጦር ቀጠና ነው እና በየጊዜው ጦርነት ይካሄዳል። ባለፈው ሳምንት ከአራት ቀን በፊት አፍገር ዞን ብዙ የኛ ወታደሮች ገብተው አዲስ የጦር ኃይል አመስርተን እዛ ገብተው ነው የወያኔ አራት መኪኖችን አቃጥለው ከ30 የወያኔ ወታደሮችን ገለው እና ብዙ የጦር መሳሪያዎችን ማርከናል፣ መገናኛ መሳሪያዎችን ማርከናል እና ይህ የሚያሳይ ሁሉ በአፍገር ብቻ ሳይሆን በየዞኑ በ9 ዞኖች ጦርነቱ በየቀኑ እየተካሄደ ነው በአሁኑ ጊዜ ያለው። ስለዚህ ጠንካራ ነን አሁንም አልደከምንም እያላችሁ ነው ያላችሁት። እንዲህ ከሆነ የወያኔ ጦር ነው የሚደክመው እንጂ እኛ ደክም ቢሆን ኖሮ ጠመንጃችንን ከበፊትም አናነሳም ነበረ እና እኛ መስዋዕትነት ከመጨረሻ ድረስ ለመክፈል ነው ህዝብና እኛ የህዝባችንን ከጎን ተሰልፈን ለመዋጋት የምንፈልገው። መልካም አቶ ሀሰን፣ ይሄንን ፕሮግራም የሚያደምጠው ሌላውም ህዝብ ወይም የኡጋዴን ተወላጆች ከኡጋዴን ተወላጅ ድርጅታችሁን ወይም አላማችሁን ከሚደግፍ ህዝብ ምንድነው የምትጠብቁት? ምን እንዲያደርግላችሁ ትፈልጋላችሁ? ያው እንደምታወቀው ያው ወያኔ ህዝቡን ለመከፋፈል ብዙ ጥረቶችን እያደረገ ነው። እኛ ህዝብ ብቻ ሳይሆን የኦሮሞ ህዝብ፣ የአማራን ህዝብ፣ የተለያዩ የኢትዮጵያ ብሔረሰቦችን ህዝብ እርስ በራሱ እንዲጋጭና እንዲከፋፈል ነው የሚጠይቁት እና የሚያደርጉት እና ይህንን ከዚህ እንዲቆጠቡና የወያኔ መጨረሻው ስርዓት ጊዜው ስለደረሰ ይህንን የበረበረ መንግስት አብረን ሆነን እንድንጥል እና የራሳቸውን ጥረት እንዲያደርጉና መስዋዕትነት እንዲከፍሉ ነው የሚጠይቀው። የመጨረሻ ጥያቄ፣ በአሁኑ ወቅት የኡጋዴን ህዝብ ኑሮው ምን ይመስላል? በምን ሁኔታ ላይ ይገኛል? እንደሰማነው የኡጋዴን ህዝብ በእስር ቤቶች እየተሰቃየ እንዳለ እናውቃለን። እናንተ የምትሉት የእናንተ አባል በእስር ቤት ታስሮ ያለበት ከነ እስር ቤቱ ይግለጹልኝ። ያው እስር ቤት የሚሰቃዩት ያው ሲቪሉ ህዝብ ነው እንጂ የኛ ወታደሮች እንኳን ብዙ የሉም እና በየጊዜው ምግብ የተከለከሉ ያው ድብደባ የደረሰባቸው ባለፈው ወር እንኳን ከ98 ግለሰቦች ናቸው በዚህ በጀል ኡጋዴን ዚያ ላይ የሚገኘው የሞቱት እና በረሃብ እና በድብደባ ምክንያት ነው ይህንን ተሰቃይተው ህዝቡ የሚያሰቃዩት። ያው የኛ ጭፍጨፋና የኛ ክትያ ህዝቡ በጅምላ በመቅጣት ላይ ነው በአሁኑ ጊዜ ያሉት እና ይህ ደግሞ መፍትሄ ሊሆን አይችልም። መፍትሄ ሊሆን የሚችለው የህዝቡ ነጻነት፣ ዲሞክራሲያዊ ፍትህ በመከበር ነው እንጂ እግዚአብሔር የሰጣቸውን መሰረታዊ የሰው ልጅ መብት እንኳን አልተከበረላቸውም እና ህዝቡ አሁን በአሁኑ ጊዜ ያለው የኑሮ ሁኔታ በጣም ነው የሚያስቆቀው። በጣም ነው የሚያስቸግረው። ሁኔታውን ለማስረዳት እንኳን በጣም ቃላቶች ያጥሩኛል። ኦኬ፣ መልካም። እንግዲህ አቶ ሀሰን የኡጋዴን ነጻ አውጪ ግንባር የውጭ ጉዳይ ኃላፊ ስለሰጡኝ ማብራሪያ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮቼ ስም ከልብ አመሰግናለሁ። በመጨረሻ ላይ ያስተላልፉ የሚፈልጉት መልእክት ካለ ያስተላልፉና እንሰነባበት። ጥሩ። እኛ የሆነ ምክራዊ ነጻ አውጪ ግንባር የምንታገለው የህዝቡ ፍትህ፣ ዲሞክራሲያዊ ነጻነት እንዲከበርና የሆነ ህዝብ ብቻ ሳይሆን መላው ኢትዮጵያ ህዝብ የወያኔ አረመናዊ መንግስት የራሳቸውን የመቻቻል ባህርን አዳብሮ ሆይ ብሎ የጋራ መጥፎቻቸውን አብረው በመስራት ያላቸውን ልዩነት ለጊዜው ትተው ይህንን አረመናዊ መንግስትና ዘረኛ መንግስት ለመጣል ዝግጁ መሆን አለባቸው ነው ብለን የምንጠይቀው። በጣም አመሰግናለሁ አቶ ሀሰን ስለሰጡኝ ማብራሪያ። እግዚአብሔር ይስጥልኝ። እኔም በተኝ ድል አመሰግናለሁ። الكيلو لمعاليد الكيلو في الكيلو
علي دكيدو idibtiidu qaydo amafkii dhallaanko dhigahayga maqalko ayahayga arago amankiya tilmaanto uxiya naftaydo idibtiidu qaydo amafkii dhallaanko dhigahayga maqalko ayahayga arago amankiya tilmaanto uxiya naftaydo وطني بخير وابلو درا سومالي لدنكيري نواجرين دلان الوقت دلكيني نبتاقر توركا إذي واحد جيرا دبا يبشر وطني بخير وابلو درا سومالي لدنكيري نواجرين دلان الوقت دلكيني وطلتني وانت جبني وانتنتي መልካም አቶ ኦሮሞ ፌዴራሊስት ኮንግረስ ፓርቲ ምክትል ዋና ጸሐፊ ነኝ። በመድረክም ውስጥ የማዕከላዊ ኮሚቴ አባል ነኝ። መልካም አቶ ደጀኔ እንግዲህ ደግሜ ላናግሮት የቻልኩበት ምክንያት ምንድነው? ከመድረክ ውስጥ የአንድነት ፓርቲን እንዲወጣ ወይም ፍቺ ፈጽማችኋል። ፍቺ ልትፈጽሙበት የቻላችሁበት ምክንያት ምን ይሆን? አንድነት ከዚህ በፊት በተለያየ መንገድ መድረክ ደካማ ነው፣ መድረክ የጎሳ ድርጅት ስብስብ ነው፣ መዋቅር የለውም፣ ደካማ ፓርቲ ነው ብለው ሁልጊዜ መግለጫ ያወጡ ነበር። በዚህ በተለያየ ጊዜ በተለያየ ሰዓት ጭቅጭቅ ነበረ ከአንድነትና ከመድረክ አባል ድርጅቶች። ሁልጊዜ ቅሬታን ያሰሙት ከመድረክ አባላት የአንድነት ፓርቲዎች ናቸው። በዚህም ጊዜ ምክንያታቸው ምንድን ነው ብለን በግልጽም ለመነጋገርም በፓርቲም ለመነጋገርም በግለሰብም ለመነጋገርም በታዋቂ ሰዎች ደረጃን ለመነጋገርም ተሞክሮ ነበር። ምንም አልተቻለም። ሁልጊዜ የመድረክን ድክመት ደካማ ጎንነትን ነው የሚያወሩ። አቶ ደጀኔ ደግሞ ሰው በራሱ አባል ሆነ በራሱ ላይ ደካማ ጎንነት ማውራት ማለት ራሱ ደካማ ነው። ሰው እኔ ደካማ ነኝ ብሎ ሌላ ደካማ ማውራት አይችልም። ስለዚህ ይህን በግልጽ ቋንቋ የተናገርናቸው ነገሮች የእኛ ድክመት የፓርቲው ድክመት ነው፣ የእኛ ጥንካሬ የስብስቡ ጥንካሬ ነው። ይህ ስህተታችን ነው። በግልጽ ሳድቁና አንድ ላይ የኢትዮጵያን ፖለቲካ በጋራ እናስተካክል። ከአጼ ጀምሮ እስከ ዛሬ ያለውን የፖለቲካ ግድፍ ዛሬ እናስተካክል። የአሁኑ ትውልድ ያለፈውን የፖለቲካ ጨዋታ አስተካክለን ዛሬ በመልካም አመለካከት ኢትዮጵያን አንድ አድርገናት በአንድ አይነት የአንድ አስተሳሰብ ፖለቲካን እንመስረት ብለን
ብለን ለመናቸው አልቻሉም። መግለጫ በተለያየ መንገድ አፍራሽ መግለጫዎችን ይሰጣሉ። ከዛ ማን እዛ ያለው ፓርቲ አረናንም ጨምሮ ማለት ነው አረናንም ጨምሮ ህብረትንም ጨምሮ የኛንም ፓርቲ ጨምሮ ከአራቱ ፓርቲ ሶስቱ ፓርቲ በኮንሰንሰስ ግንባሩ ህግ ደንብ መሰረት በኮንሰንሰስ ፓርቲ እገዳ ለሚመጣው ጠቅላላ ጉባኤ ላይ ታግዶ እንዲቆይ ተደርጓል። ነው ዋና ችግሩ። መልካም አቶ ደጀኔ እንደገለጹልኝ እንግዲህ ያው ችግሩ የተነሳው ድርጅታችሁ ደካማ እንደሆነ በመግለጽ መግለጫ በማውጣት ነው። እናንተ መጀመሪያ ከናንተ ጋር ውደስ ሲያደርጉ እነዚህ ፓርቲዎች የብሔር ብሔረሰቦች ድርጅት እንደሆነ ይገልጻሉና ይሄንን ሳትነጋገሩ ይሄንን ሳታውቁ ነው አብራችሁ የገባችሁት ወይስ እነሱ እናንተን ለመቀየር እናንተ እነሱ ለመቀየር ታቅሮ ነበር ህብረት የፈጠራችሁት? አንዱ ለመቀየር አይደለም። ትልቁ ዓላማ ሁሉም የራሱን ፍላጎት የራሱን ዓላማ የድርጅቱን ዓላማ ለማሳካት ነው። ይህ የድርጅቱን ዓላማ ለማሳካት ነው። በዚህ ሀገር ላይ እኔ ከለነኝ እኔ ጠንካራ ነኝ ምን ይደረግ ነው ሳይሆን ዲሞክራሲያዊ አሰራሩ ኢህአዴግ አምባገነናዊ ፓርቲ ነው። ስለዚህ ይህ አምባገነናዊ ፓርቲ ተባብረን በስልጣን ካላወረድን መውረድ አይቻልም። ስለዚህ ዲሞክራቲክ የሆናችሁ ፓርቲዎች ተባብረን ኢህአዴግን ከስልጣን እናውረደው ወይ ዲሞክራሲያዊ መንገድ የሚለውን አስተሳሰብ ይዘን የገባነው እንጂ አንድነት እኛን ሊያስተካክል እኛ አንድነትን ለማስተካከል አይደለም። ትልቁን ዝቅ ሀገር የፖለቲካ መስመር ምንድን ነው? ምን አይነት የፖለቲካ መስመር ብንይዘው ነው ጠንካራታቸውን በተከፋፈለ አስተሳሰብና በተከፋፈለ አካሄድ ኢህአዴግን መጣል እንችላለን አንችልም የምለውን አስተሳሰብ ይዘን የኢትዮጵያ ፖለቲካ የት ላሉት ጀራሚ ያለ በጣም ፓርቲነት መንግስት የምለውን ይዘን ጠንካራታቸውን እንድንወጣ ያገናኙን እንጂ አንድነት እኛን ሊያስተካክል እኛ አንድነትን ማስተካከል ማለለም። በዚህ አይዲዮሎጂ ደግሞ እነሱ ሀገራዊ ፓርቲ ናቸው፣ እኛም ሀገራዊ ፓርቲ ነን። ኦፌኮንን ብታይ ሀገራዊ ፓርቲ ነው፣ አንድነትን ብታይ ሀገራዊ ፓርቲ ነው። ስለዚህ ሀገራዊ ፓርቲ በሆነ መንገድ አንዱን ሊያስተካክል አይደለ የሀገር ራዕይ ነው። ስለዚህ በኢትዮጵያ አንድነት የብሔር ብሔረሰቦች መብት ተከብሮ በእውነተኛ ጄኒውን ፌዴራሊዝምን አከብረን እችን ሀገር ወደ አንድ አቅጣጫን መምራ ነው እንጂ አንዱ ለማስተካከል አይደለም። ይሄኛው በምንለውበት ጊዜ እነሱ አሁንም ለረግጬ የምናገረው በታሪክ አጋጣሚ ቤተሰቦቻቸው የኢትዮጵያን አንጡራ ሀብት ሰብስበው ሀብታም በመሆናቸው ዛሬም የአንድነት ፓርቲዎች ወራሽንን የምለው የኢትዮጵያን አንጡራ ሀብት ነገም ዓላማ በማለት አምባገነናዊ ስርዓትን ለማምጣት እኛ ብቻ እንጂ ማንም ፓርቲ ለሚማ የምለውን አስተሳሰብ በማምጣታቸው ነው እንጂ ከመድረክ የወጡት እንጂ አንድነትን አውጥተን አይደለም። መልካም አቶ ደጀኔ እዚህ ላይ አንድ ነገር ልጠይቅዎት። እናንተ የኦሮሞ ድርጅትን ወክላችሁ የምትገኙ ፓርቲዎች ናችሁ። እዚህ ጋር ደግሞ በኢትዮጵያ አንድነት ወይም በኢትዮጵያ ብሔረሰቦችን አናምንም አንድነት ነገር የሚባል ብሔረሰብ የሚባል ነገር የለም የሚሉ ናቸውና እናንተ እዛው ድርጅት ውስጥ መግባታችሁ የኦሮሞን ህዝብ ድርጅት የኦሮሞን ጥቅም አሳልፎ የመስጠት ኃይል አይሆንም? የኦሮሞ ህዝብን ጥቅም አይጎዳም? የኦሮሞን ህዝብ የሚያጎዳበት ምክንያት ኢትዮጵያ ዛሬም ነገም ያለ ኦሮሞ ህዝብ የትም አትደርስም። ለምን የኦሮሞ ህዝብ የኢትዮጵያ ኮድ ወይም ደግሞ ማዕከል ሲሆነ ኦሮሞ ማለት ኢትዮጵያ ወጣ ማለት
ለኢትዮጵያ እንዴት የኦሮሞ ስለሆነ ኦሮሞ ከኢትዮጵያ ወጣች ማለት ኢትዮጵያ የምንላትን ቋንቋ ልናወራ አንችልም። ስለዚህ እኛ የኦሮሞ ህዝቦች ወይም የኦሮሞ ተወላጅ የኦሮሞ ኢሚግሮች በኢትዮጵያ ውስጥ ትክክለኛውን ወንበር ትክክለኛውን ስልጣን ይዘን ይሄ ሀገር እኛን ይገባል በዲሞክራሲያዊ መንገድ ማጆሪቲ ቮት የሚባለው ኦሮሞ ነው እና ኦሮሞ ህዝብ ኦሮሞ የሚገባውን ስልጣን የያዘ የምለውን ነው እንጂ ሌላ ዓላማ አለ። ይሄ ደግሞ የትኛውን ፓርቲ ለማፍረስ የትኛውን ዓላማ ለማፍረስ አይደለም። የትኛውን ፓርቲ የትኛውን ብሔር ሄደ ከዚህ ሀቅ ሊሄድ አይችልም። ለምን ዲሞክራሲው ማጆሪቲ ቮት ማጆሪቲ ሩል ነው፣ ማይኖሪቲ ራይት ነው። ይሄ ደግሞ እኛ በዚች ሀገር ላይ በቁመታችን በሀብታችን በማህበራዊ ኑሯችን ቁመት ልክ ስልጣን ይገባናል ነው እኛ የኦሮሞ ህዝቦች የምንለው እንጂ ሌላኛውን የኦሮሞ ብሔረሰቦች ለማጉዳት አይደለም፣ ሌላኛውን ባለስልጣኑን ለማጉዳት አይደለም። ገዢ ፓርቲን በዚህ መስመር ከመጣ እኛ እንስማማለን። እና አንድነትን ስናሳስባቸው የነበረው በየትኛውም መልኩ የኢትዮጵያ ህዝብ ተከባብረው ዲሞክራሲን አከብረው በየትኛው የዲሞክራሲ መስመር እንሂድ፣ በየትኛው የፌዴራሊዝም መንገድ እንሂድ፣ በየትኛው የደሃ ሀገሮች ማንኛውም ሀብት የሚመሰረተው መሬት ስለሆነ በየትኛው የመሬት አስተዳደር ላይ እንሂድ፣ በየትኛው የዲሞክራሲ መስመር እንያዝ ብለን ተወያይተናል። ያ መስመራችን እነዚህ የምንወያይበትን አፍርሶ ወደ ጭቅጭቅና ወዳልተፈለገ ርቃቸው እየሄዱ ያለውና በታሪክ አጋጣሚ ቤተሰቦቻቸው የኢትዮጵያ ህዝብ ንብረት ተጠቅመው ዛሬ የደረሱበትን ልጆቻቸውን ለመድገም የሞከሩ አቅጣጫ እንጂ አንድነትን መረድ ገፍቶት አለ። ራስ ቢያንስ ቢሆን የኢትዮጵያን ህዝብ የገፋው አንድነት። መልካም አቶ ደጀኔ የመጨረሻ ጥያቄ ላደርግ የምፈልገው ምንድነው? የመጨረሻ ጥያቄ ላደርግ የምፈልገው የእናንተ ድርጅት መድረክ ውስጥ ያለው የኦሮሞ ኮንግረስ ከኦፌዲንም አንድ ላይ ነው ኦፊኮ በሚቀጥለው ምርጫ ምን ያህል ጠንካራ ናችሁ? ምን ያህል ህዝብን ቅስቀሳ አድርጋችኋል? ምን አይነት ስራ እየሰራችሁ ትገኛላችሁ በአሁኑ ወቅት? በመጨረሻ የሚያስተላልፉት መልእክት ካለ እድሉን ልስጦትና እንሰነባበታለን። እኛ አሁን የትኛውም ጥንካሬና የትኛውም አቅጣጫ አይደለም የምንከተለው። እኛ የፖለቲካ ፕሮግራም አውጥተናል። ህዝባችን ለፖለቲካ ፕሮግራማችን ያደርሰናል ብለን ስትራቴጂ አውጥተናል። እየተጓዝንበት ነው። ስለዚህ የእኛ ጥንካሬ የምንለካው የእኛ ሳይሆን ህዝባችን ከኋላ ያለው የኦሮሞ ህዝብ ከዛሬ 150 ዓመት በፊት እየታገለ እስከ ዛሬ ያለውን ትግል ድምር ውጤት ነው። የትኛውም ኦሮሞ የዚህ ኦሮሞ ሳይሆን ይልቅስ እኛ ማለት ነው። ይልቅስ የምናሳስበው እያንዳንዱ የኦሮሞ ልጅ በሚመጣው የቺ ፓርቲ ስር ገብቶ ራሱን አደልሎ የኦሮሞን ህዝብ እየሸጠና እየደለለ የሚኖረውን የምናሳስበው እንጂ የኦሮሞ ህዝብ ምንጊዜም ትናንትም ዛሬ ይህን የሚታገለው የኦሮሞ ህዝብ አላማ የኦሮሞ ህዝብ በዚች ሀገር ትልቅ ህዝብ ነው። ትልቁ ቦታ ይገባዋል፣ ትክክለኛ ስልጣን ይገባዋል ብሎ የሚታገል ነው። ስለዚህ እኛ አላማ አለን፣ ፕሮግራም አለን። ከፕሮግራማችን ጀርባ ህዝባችን አለ። ህዝባችን ከኛ ጋር ከተሳተፈ እንኳን ኦሮሚያን እንደ ኢትዮጵያ ህዝብ ትልቅ ህዝብ ነንና ትልቅ ቦታ ይገባናል ብለን የምንታገል ሰዎች ነን እንጂ ከዓላማችን ጀርባ
መልካም አቶ ደጀኔ ጣፋ የኦፊኮ ዋና ጸሐፊ የመድረክ ማዕከላዊ ኮሚቴ ስለሰጡኝ ሰፋ ያለ ማብራሪያ ምክትል ዋና ጸሐፊ ስለሰጡኝ እሺ ስለሰጡኝ ማብራሪያ ከልብ አመሰግናለሁ። አርም ያለው ምክትል ዋና ጸሐፊ እግዚአብሔር ይስጥልኝ። ስንሰነባበት በዚህ ማለት እግዚአብሔር ይስጥልኝ። Amasitu salamata anakake tokichike rufanjira amasitu salamata dargakonke mamagalani enero afro mutiznara shamarranke babaredina ويانا رينا أرجوك أنا بيونا مرارا أكم قدين سراتورا أرجوك أنا بيونا مرارا أكم قدين سراتورا Bakia, they son of government in Romania. Igala Petia via Bakia, me a Baman in Bellato, young Kabak and the boss on the Tia, zero Tia. I'm a face of Ria, 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 Ria. الدنيا كان ربي وجن صورة ما في نماكي نو المانكي ستيفنا ربي وجن صورة ما في نماكي نو المانكي ستيفنا Atabo perrada Urka kilensasa Kengara kenya Ejersa berbersa Yemeto anfeto Ayina binensa Malayal menama Malayal marmo Binensa
najiraya hanisa Ukenga kenyatu najiraya hanisa Bishala kenyatu najiraya hanisa Laga awas kutatu najiraya hanisa
የተከበራችሁ አድማጮቻችን ፕሮግራማችን የዛሬው በዚሁ እያበቃ ይገኛል። የቀረን የጀመርነውን ፎሌ የሚለውን ምርጥ ዜማ ወደናንተ ጆሮ አብቅተን ደህና ሁኑ ብለን እንሰናበታለን። እስከ ሳምንት መልካም ሳምንት ቸሮር ያሰማን። ፎሌ ሆሌ ሆሌ ጎበ ጎብሻ ቢራ ሆሌ ጃለ በቃሉ ማጅራ ሆሌ ሆሎ ዲዮሎ ሆሌ መስረቆ ያያና ሆሌ ተተበቆ ሰሎላላ ሆሌ ቢሮ ጃርሶ ሄርጋ ሆሌ ዳይ ሆሌ ሄርጋ ቢሮ ጃርሶ ጀሬ ሄርጋ ዳይ ሆሌ ጃለ በቃሩ ማጅራ ሆሌ ሆሎ ዲዮሎ ሆሌ መስረቆ ያያና ሆሌ ተተበቆ ሰሎላላ ሆሌ ቢሮ ጃርሶ ሄርጋ ሆሌ ዳይ ሆሌ ሄርጋ ቢሮ ጃርሶ ጀሬ ሄርጋ ዳይ ያጆለ አንጆለ ማሎ አረጆኛ አንተን ማሎ ያጆለ አንጆለ ማሎ በመዶ አደወን ማሎ ጎንጃ ሰራኖ ሚሳኤ ፖሊንጎ ታወርጋይ ጎንጃ ሰራኖ ሚሳኤ ፖሊንጎ ታወርጋይ ዳሰራኖ ሚሳኤ ፖሊንጎ ታወርጋይ ዳሰራኖ ሚሳኤ ፖሊንጎ ታወርጋይ ዳሰራኖ ሚሳኤ ፖሊንጎ ታወርጋይ ዳሰራኖ ሚሳኤ ፖሊንጎ ታወርጋይ Come